ኦፌኮ የተደራጀ መግለጫ አውጥቶ በትክክል ምንድን ነው የጎደለባቸው? ቤት ተወስዶባቸው ሜዳ ላይ ወደቁ? የእርሻ መሬታቸው ተወስዶባቸው ከገቢ ውጭም ገቢ ምንጫቸው ደረቀ? ይህን የተመለከተ ነገር የለም። ከጥፋታቸው ከምናምናቸው የሚል የትኛውም ልማት እንግዲህ የሆነ ቦታ ላይ ሰዎች ይፈናቀላሉ። ልማት እድገት የሚባል ነገር በእንደዛ መልክ ነው ሁልጊዜም የትኛውም ቦታ ላይ የአዲስ አበባን ኮሪደር ልማት አሁን እንደገና ሌላ ተቃውሟቸው የሸገር ከተማ ግንባታ ጋር ተያይዞ ኦፌኮ እሱን መግለጫ አውጥቼ ማውጣታችን ይታወሳል ይላል። ሰዎች የሚፈናቀሉ ሰዎች እንትን የሚሉ ሰዎች ሜዳ ላይ እንዳይቀሩ መብታቸው እንዳይገፈፍ እንዳይገደብ እሱን ጥሪ ማድረግ ነው። ግን ልማት ለምን ተካሄደ የሚል ተቃውሞ በጣም ነውር ነው። ከዚህ ቀደም ልማት ተብሎ መሬቶች ለግል ባለሀብቶች ተብሎ በስፋት የሚሰጡበት ሁኔታ ነበር። አርሶ አደሩ ሜዳ ላይ እየወደቀ ወይ ደግሞ ታክሲ እንኳን መግዛት የማይችልበት ገንዘብ ተሰጥቶት መጨረሻ ላይ በመሸታ ምናምን የሚጨርሱበት ታሪክ ከዚህ ቀደም ኦሮሚያ ውስጥ ለአመፅ ምክንያት የሆነ ነበር እንደነበረ ይታወሳል። ይህ አይነት ነገር አለ ወይ? እንደዚህ በተጨባጭ የጎደሉ ነገሮችን መሰረት አድርጎ ተቃውሞ ማቅረቡ ጥሩ ነው። ለምን ዝም አላችሁ? ይህን አጋጣሚ ተጠቅሞ እኮ ግርግር ለመፍጠር ይቻላል ብለው ግፊት የሚያደርጉ ሰዎች ተሰምተው ከሆነ በምርጫው ሜዳ ላይ የበለጠ ተሰሚ ለመሆን ደግሞ የተጽዕኖ ፈጣሪነትን ጥያቄ ውስጥ የሚያስገባ ነገር ነው። ልማት የሚቃወም ሆነ ጉዞን ለማደናቀፍ የሚደረጉ ነገሮች ምንም የሚጠቅሙ ነገር አይደለም። ስለዚህ